ተማሪዎች እንደምሰራ የዩኒት 7ን ማጠቃለያ ጥያቄ እንሰራለን። እንደተለመደው ከዚህ በፊት ቻፕተሩ እንደጨረስን መልመጃዎችን እንሰራለን። እንደገና ተጨማሪ ጥያቄዎችን እየሰራን የመጣ ነው። ስለዚህ በዛሬው ሴሽን መልመጃውን እንሰራና የዩኒት 7ን የ12ኛ ክፍል የታሪክ ትምህርት የዩኒት 7 መልመጃ እንሰራና በሚቀጥለው ደግሞ ጀነራል የሆኑ ጥያቄዎችን ለመስራት እንሞክራለን። ስለዚህ የመጀመሪያው ጥያቄ the former name of Ghana before independence was blank ነው የሚለው። obviously በ1957 ዓመተ ምህረት ከእንግሊዝ ነፃነቷን ከማግኘቷ በፊት የነበራት ስም ወይም ደግሞ ስያሜ ጎልድ ኮስት ይባል ነበር። ሁለተኛው ጥያቄ the Jamaican politician who led the back to Africa movement was blank ይላል። ኖ ዳውት ይሄ ደግሞ ማርከስ ጋርቬ ነው። በፓን አፍሪካኒዝም እንቅስቃሴ ከፍተኛ ሁለተኛው ደግሞ ማርከስ ጋርቬ ነው። ዶክተር ዱቦይስ እንዲያውም ባረገው የፓን አፍሪካኒዝም አስተዋጽኦ ዘ ፋዘር ኦፍ ፓን አፍሪካኒዝም ይባላል። ሁለተኛው ፕሮሚነንት ኢንዲቪጁዋል ለፓን አፍሪካኒዝም እንቅስቃሴ ማርከስ ጋርቬ ነው። ጃማይካዊ እና አሜሪካን ሀገር የሚኖር ሰው ነው። ይህ ሰውዬ ከዱቦይስ ጋር መሰረታዊ የሆነ ልዩነት አለው። የአፍሪካውያን ጣፈንታ የጥቁሮችን ጣፈንታ በተመለከተ ምንድነው የሚለው? ሂ አድቮኬትድ ዘ ባክ ቱ አፍሪካ ሙቭመንት፣ በዓለም ላይ የሚኖሩ ጥቁሮች ወደ አፍሪካ መመለስ አለባቸው የሚል አቋም የነበረው ፓን አፍሪካኒስት ነው። ለዛም ነው ባክ ቱ አፍሪካ ሙቭመንትን ያካሄደው። በተለይ ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን የሚባል ማህበር በ1914 ዓ.ም በመመስረት ጥቁሮች ወደ አፍሪካ እንዲመለሱ የማድረግ እንቅስቃሴ ነበር። ሶ ባክ ቱ አፍሪካ ሙቭመንት ዋና ሰፖርተሩ ይሄ ማርከስ ጋርቬ የተባለው ፓን አፍሪካኒስት ነው ማለት ነው። ዱቦይስ ከዚህ በተቃራኒ ነው። ዱቦይስ ጥቁሮች በሚኖሩበት አካባቢ ለመብታቸው መታገል አለባቸው ብሎ ነው አድቮኬት የሚያደርገው። ሶስተኛው ጥያቄ ዘ ፓን አፍሪካን ኮንፈረንስ ኢን ዊች አፍሪካን ሊደርስ አፍሪካን ስኮላርስ ዌር ዌል ሪፕሬዘንትድ ወዝ ብላንክ ይላል። ኢት ዋዝ ሶ ኮልድ ዘ ፊፍዝ ፓን አፍሪካን ኮንፈረንስ ኦፍ ማንቸስተር ነው። በፓን አፍሪካን ኮንፈረንስ ታሪክ ሁለት ወሳኝ ኮንፈረንሶችን መጥቀስ ይቻላል። በእርግጥ ወደ 5 ኮንፈረንሶች ተካሂደዋል። የፓን አፍሪካኒዝም እንቅስቃሴ የሚያካሂዱ የመጀመሪያው ለንደን ላይ የተካሄደው በ1900 ዓመተ ምህረት ኤች ሳይልቨስተር በሚባል ሰው፣ ሁለተኛው፣ ሶስተኛው፣ አራተኛው ተካሂዷል እንደዚሁ በተለያዩ የዓለማችን ከተሞች። አምስተኛው እና በጣም ወሳኝ የሚባለው የማንቸስተር ኮንፈረንስ ነው። መቼ ተካሄደ? በ1945 ዓመተ ምህረት። ይሄ የማንቸስተር ኮንፈረንስ አምስተኛው የፓን አፍሪካን ኮንፈረንስ ለየት የሚያደርገው ነገር ምንድነው? ከበፊቱ ኮንፈረንሶች አንደኛ አፍሪካን ስኮላርስ ዳይሬክትሊ ፓርቲሲፔትድ ኢን ዘ ኮንፈረንስ፣ ከአፍሪካ የሄዱ ስኮላሮች ወደፊት የአፍሪካ መሪዎች ለምሳሌ እነ ጆሞ ኬንያታ እና እነ ኳሜ ንክሩማህ አቴንድ አድርገዋል ነው። በዚህ ለየት ይላል። ሁለተኛ ደግሞ ኢት ዲማንድድ ዘ አብሶሉት ኢንዲፔንደንስ ኦፍ አፍሪካ፣ የአፍሪካ ሀገራት ነጻነታቸው እንዲያገኙ እንዲያውም በጦርነት በተቻለ በሰላማዊ መንገድ ካልተቻለ ደግሞ በጦርነት ነጻነታቸውን እንዲያገኙ የሚል አቋም አንጸባርቋል ነው። ሶ ይሄ በጣም ወሳኝ የሚባለው ኮንፈረንስ ነው፣ የማንቸስተር ኮንፈረንስ። ኢንስትራክሽን ነምበር 2 መልቲፕል ቾይስ ነው። መልቲፕል ቾይስ ደግሞ ዘ ፈርስት ካንትሪ ቱ አቺቭ ኢንዲፔንደንስ ኢን ዌስት አፍሪካ ዋዝ ኤ ጋና፣ ቢ ጊኒ፣ ሲ ናይጄሪያ፣ ዲ ሴኔጋል። ኦብቪየስሊ እንዳጠቃላይ ዌስት አፍሪካን ስቴቶች በምን አይነት መንገድ ነው ኢንዲፔንደንሳቸውን ያገኙት ስንል ስሩ ነን ቫዮለንት ሚንስ ነው። ለምን የሚለውንም ምክንያት ያዙ። ምክንያቱ ደግሞ ኢን ዌስት አፍሪካ ዜር ዋዝ ኖ ሲግኒፊካንት ነምበር ኦፍ ዋይት ሴትለርስ ኤንድ ዌስት አፍሪካ ሃድ ኤክስፒሪየንስድ ናሽናሊስት ሊደርስ። ዌስት አፍሪካ ኤክስፒሪየንስድ የሆኑ ሊደሮች ናሽናሊስት ሊደሮች ስለነበሯት እና ነጭ ሰፋሪዎች ስለሌሉ የዌስት አፍሪካ አካባቢ እንዳጠቃላይ በሰላማዊ መንገድ ነው ኢንዲፔንደንሱ ነጻነቱን ያገኘው እና እዚህ ዌስት አፍሪካ አካባቢ የመጀመሪያዋ ጥቁር አፍሪካዊ ሀገር ነጻነቷን ማግኘት ጋና ናት። ኦፍ ኮርስ በፊት ጎልድ ኮስት ነው የምትባለው የነበር። ነጻነቷን በ1957 ዓመተ ምህረት ከእንግሊዝ ካገኘች በኋላ ስሟ
የጥንት ስሟን በመያዝ ጋና ልትባል ትችላለች ማለት ነው። አይደንቲፋይ ዘ ሮንግ ፔር ይላል። አህመድ ቤምቤላ ሴኔጋል፣ ቢ ሴኩ ቱሪ ጊኒ፣ ሲ ኳሜ ንኩርማ ጎልድ ኮስት፣ ዲ ናሚዲ አዝክዌ ናይጄሪያ ይላል። ኦብቪየስሊ ሮንግ ፔር የሆነው አህመድ ቤምቤላ ሴኔጋል የሚለው ነው። አህመድ ቤምቤላ had nothing to do with Senegal. Ahmed Bimbella was the first president of Algeria at the time of independence. አህመድ ቤምቤላ አልጄሪያ በ1962 ዓ.ም ከከፍተኛ ጦርነት ትግል በኋላ ከፈረንሳይ ነጻነቷን ስታገኝ የመጀመሪያው ፕሬዝዳንት ነው። ከሴኔጋል ጋር ምንም አይነት ግንኙነት የለውም። ኳሜ ንኩርማ የመጀመሪያው የጎልድ ኮስት ፕሬዝዳንት ነው። የጋና ፕሬዝዳንት ነው። ኦብቪየስሊ ልክ ነው። እንዲሁም ኳሜ ንኩርማ ባካሄደው ብርቱ ጥረት ነው ጋና ከእንግሊዝ ነጻነቷ ልታገኝ የቻለችው። ናሜዲ አዚክዌ ጠንካራው የዌስት አፍሪካ ሌላኛው ብሔርተኛ ናሜዲ አዚክዌ የሚባለው ነው። ከኳሜ ንኩርማ ጋራ እንደ ኳሜ ንኩርማ ሁሉ አሜሪካን ሀገር የተማረና ወደ ናይጄሪያ ተመልሶ የናይጄሪያ የመጀመሪያው ፕሬዝዳንት የሆነ ሰው ነው። ናይጄሪያ እንደዚሁ የእንግሊዝ ቅኝ ግዛት ነበረች። በ1960 ዓመተ ምህረት ነጻነቷን ስታገኝ የመጀመሪያው ሊደር የሆነ ሰው ነው ማለት ነው። ስለዚህ ትክክል ያልሆነው አህመድ ቤምቤላ ሴኔጋል የሚለው ይሆናል ማለት ነው። ሶስተኛው ዘ አልጄሪያን ዋር ኦፍ ኢንዲፔንደንስ ዋዝ ኤ አንቲ ኮሎኒያል ስትረግል ዛት ዋዝ ኦፊሻሊ ላውንችድ ኢን ኖቬምበር 1954። ይሄ ልክ ነው። በ1954 ዓመተ ምህረት ፈረንሳይ ኢንዶ ቻይና ጦርነት ላይ የቪየትናም ጦርነት ላይ በዚህ በደርቲ ዋር በሚባለው ወይም ደግሞ ዲምቢንፉ በሚባለው ባትል ላይ ከተሸነፈች በኋላ ነው ወደ አልጄሪያ ጦርነት ያደረገችው። በ1954 ዓመተ ምህረት ተጀምሮ የአልጄሪያ ዋር ኦፍ ኢንዲፔንደንስ እስከ 1962 ዓመተ ምህረት ድረስ ለ8 ዓመታት ቆይቷል። ፕሮባብሊ ዘ ሎንገስት ኤንድ ዘ ቢተር ኢንዲፔንደንስ ስትረግል ዋዝ ዘ አልጄሪያን ዋር ኦፍ ኢንዲፔንደንስ። የአልጄሪያ ነጻነት ጦርነት በጣም ረጅሙና በጣም መራራ የሚባለው ቫዮለንት ስትረግል አን ኤግዛምፕል ኦፍ ቫዮለንት ስትረግል ነው። ቢ ኢት ዋዝ ሊድ ባይ ፎርመር ሶልጀርስ ኦፍ ዘ ፍሬንች አርሚ ኤንድ ዘ አልጄሪያን ፔዛንት ኦሪጂንስ። ኦብቪየስሊም ልክ ነው። በፊት የፈረንሳይ ወታደር በነበሩና በፔዛንት ኦሪጂን በነበራቸው ግለሰቦች ነው የሚመራ የነበረው የአልጄሪያ ነጻነት ጦርነት። እነዚህ ግለሰቦች እነማን ናቸው? አህመድ ቤምቤላ የወደፊቱ አልጄሪያ ነጻነት ስታገኝ የመጀመሪያው ፕሬዝዳንት የሆነው፣ ፍርሃት አባስ የሚባሉ እነዚህ በአንድ ወቅት የአልጄሪያ የፈረንሳይ ወታደር የነበሩና የአልጄሪያ እንደ ሀገር መመስረት የማይደግፉ ነበሩ እንደው መጀመሪያ አካባቢ። በኋላ ግን የአልጄሪያ ሀገር መመስረት እንደምትችልና ነጻነቷን ማግኘት እንደምትችል ግንዛቤ በመያዝ ብርቱ ትግል በማድረግ አልጄሪያን ከፈረንሳይ ቅኝ አገዛዝ ነጻ ማድረግ ችሏል ማለት ነው። ሲ the longest and devastating anti-colonial struggle in the northwestern ይላል። obviously it was the longest and the devastating anti-colonial struggle in northwestern አፍሪካ፣ በሰሜን አፍሪካ፣ በሰሜን ምዕራብ አፍሪካ በጣም ጠንካራውና ረጅሙ ትግል ነው ይሄ የአልጄሪያ ዋር ኦፍ ኢንዲፔንደንስ። ስለዚህ ሁሉም መልሶች ትክክል ናቸው። ኦል ኦፍ ሲያበብ የሚለው ዲ ይሆናል ማለት ነው። መልካም። አራተኛው which of the following countries did not fail under the military rule in the 1960s? A Nigeria, B Ghana, C Senegal, D ቶጎ ይላል። እንግዲህ ታስታውሱ ከሆነ በ1960ዎቹ አብዛኞቹ የዌስት አፍሪካን ፈረንች ኮሎኒዎች they came under the military rule በወታደራዊ አገዛዝ ስር ሊወድቁ ችሏል። ከማን በስተቀር ነው የሚለው? ከሴኔጋል፣ ከጊኒና ከኮትዲቯር በስተቀር። ከነዚህ በስተቀር አብዛኞቹ የዌስት አፍሪካ የፈረንሳይ እኛ ቋንቋ ተናጋሪዎች ወይም ደግሞ የፈረንሳይ ቅኝ ግዛት የነበሩ የዌስት አፍሪካ ቅኝ ግዛቶች they came under the military rule በወታደራዊ አገዛዝ ስር ሊወድቁ ይችላል ማለት ነው። ምናልባትም ሴኔጋል በወታደራዊ አገዛዝ ስር ያልወደቀች የምዕራብ አፍሪካ ሀገር ናት ከሌሎቹ በተለየ ሁኔታ ማለት ነው። አምስተኛው አይደንቲፋይ ዘ አፍሪካን ሩለር who had established a corrupt and tyrannical regime in his country ይላል። ኤ ጀነራል ኢምፐረር ጄን ቤድል ቦካሳ ኦፍ ሴንትራል አፍሪካን ሪፐብሊክስ፣ ቢ ፊልድ ማርሻል ኢዲ አሚን ኦፍ ዩጋንዳ፣
ሲ ፍራንሲስኮ ማርኪያስ ጉሜ ኦፍ ኢኳቶሪያል ጊኒ ዲ ኦሎፍ ሲያበብ ይላል። ይሄ ደግሞ ኦሎፍ ሲያበብ ነው የሚሆነው። እንግዲህ እነዚህም ሶስቱ መሪዎች ሁሉ ዜቪየር ዲክታተሪያል ሩለርስ የአፍሪካን ህዝብ እንደፈለጉ የሚጨቁኑ እንደፈለጉ የሚበዘብዙ መሪዎች ነበሩ። ኢዲ አሚን ዳዳ የዩጋንዳው፣ የኢኳቶሪያል ጊኒው ጉሜ ማርከስ ጉሜ፣ ጄን ባዲል ቦካሳ ኦፍ ሴንትራል አፍሪካ። እነዚህ መሪዎች እንግዲህ ሶስቱም በ1979 ዓመተ ምህረት ነው ከስልጣን የተወገዱት እና ዜቪየር ኮራፕት ሙሰኞች ናቸው፣ ዲክታተሮች ናቸው። ዜቪየር ሰፕሬሲንግ ዜር ፒፕልስ ህዝባቸውን የሚጨቁኑ የህዝባቸውን ንብረት የሚበዘብዙ የታወቁ ፈላጭ ቆራጭ መሪዎች ነበሩ። እነዚህ ሁሉ they establish a corrupt and tyrannical regime in their respective countries. በዋናነት ኮንሰፕቶችን ፎከስ እንድታረጉ ነው እንጂ እነዚህ ያን ያክል ያስቸግራሉ ብዬ አልጠብቅም። የሆነ ሆኖ ግን ምናልባት የሚያስቸግራችሁ ካለ ብዬ ነው ይሄንን መልመጃ የሰራሁትኝ። ጥያቄ ካላችሁ በኮሜንት ሴክሽን ላይ ስጡኝ። ለዛሬው በዚሁ እንጨርሳለን እና ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ቀኑም እንግዲህ ፈተና ጊዜያችሁ እየደረሰ ስለሆነ ጠንክራችሁ ማንበቡን እንዳትዘነጉ። የነበራችሁን ብርታት እየጨመራችሁ ጠንክራችሁ እንድታነቡ በዚህ አጋጣሚ ላሳስባችሁ እወዳለሁ። መልካም ጊዜ ተመኘሁ።